ሰላም አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ያ ጀማዓ ማናችሁ? ደህና ናችሁ? አልሐምዱሊላህ። ይኸው ባላችሁ መሰረት ሄጃለሁኝ ሴትዮዋ ቤት። ልጆቹ እነዚህ ናቸው። ባባይን አልሳም እስኪ። ይኸው ልጆቹ እነዚህ ናቸው። እነዚህ ይመስላሉ። ቤቱን ይሄን የመሰለ ነው። እንድትረዷት ነው እኔ አሁን አደራ እምላችሁ። እናንተ የሰጣችሁኝን አማና ይኸው ለማድረስ ሄጃለሁ። እህቶችሽ ወንድሞችሽ ላይ ብላ አሰባስበን 4500 ብር ይዤልሽ መጥቻለሁ። እሺ ምን መልእክት ታስተላልፊያለሽ? እሺ አባቴ በጣም እናመሰግናለን። ኑሩልኝ። ይኸው እዚህ ውስጥ የኖርኩ ነው። ይኸው ልጆቼ ይሄ ናችሁ። በጣም እናመሰግናለን። ኑሩልኝ። እኔ ምንም የለኝም። በጣም እናመሰግናለን። እህቶቼ ወንድሞቼ በጣም እናመሰግናለን። እሺ ማየ እኔም ያው እንደነገርኳችሁ መስጂድ ላይ ማታ በጨለማ መታ ምን ሆነሽ ነው ብዬ ያለችኝ ነገር ሰጥቼ ነው የሰደርኳት። አሁንም ደግሞ እናንተ የሰጣችሁኝ አማና እኔ ደግሞ የተወሰነ ጨምሬ ይኸው ቁጠሪ ማየ ማለት የሰው ገንዘብ አማና ስለሆነ እነሱም እንዲያምኑ ማለት ነው። እና ሁላችሁም ኸይር ጀዛችሁን አላህ ይክፈላችሁ። እህቶቼ ወንድሞቼ፣ ሃይማኖት አይገድበንም። እኔ የመስጂድ ኃላፊ በሆንም ደግሞ እንደዚህ ሃይማኖት ነው የገደበኝ። ሰውን ቸግሮት ማየት ስለማልፈልግ እህታችን እንድትረዱልኝ ስል በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እናመሰግናለን። በጣም እናመሰግናለን። ኑሩልኝ አባቴ። እናመሰግናለን። እሺ እህቶቼ ወንድሞቼ፣ ስለተቸገርኩ ነው እንጂ ጨለማ ውስጥ ይሄ ልጆቹን ይዤ አልቀመጥም። ይኸው ያስታወቀን ነው ቤቴ 1500 እየከፈልኩ እየኖርኩ። ስንት ደረሰሽ አሁን? 4600 ብር። እሺ ቁጠሪ እስኪ ቁጠሪ። ኸይር ጀዛችሁን አላህ ይክፈላችሁ። ይሄን ይመስላል። ሰው ተቸግሮ ማየት በጣም ከመንጠን በላይ ይከብዳልና ይህን የመሰሉ እህቶቻችን እንርዳ። ባረከላሁ ፊኩም ጀዛከላህ። አሰላሙ አለይኩም ወራህመቱላሂ